هذا ماتا هذا بالقول አሸንፍ ያለው ለለ ያዝ እንጂ አሸንፍ ያዘኝ ሰላም ቤተሰብ እንዴት ናችሁ? ወደ ፋኖስ ቲቪ ቤተሰቦች ዛሬ አዲስ ነገር ይዘላችሁ መጣ ነገር ምንድነው? ሚኪያስና እኔ ውድድር ልንገጥም ነው፣ እንጀራ መጋገር ማለት ነው። ምክንያቱም ወንዶች ነን፣ ግን እንጀራ መጋገር መልመድ በደንብ አለብን። ምክንያቱም እንጀራ መጋገር ለመርን ማለት ማብሰል ቻልን ማለት ወይም ደግሞ ምግብ መስራት ቻልን ማለት በቃ ሚስት አለማግባት መብታችን ነው። በቃ በራሳችን ላይ መኖር እንችላለን። ምክንያቱም በዚህ ዘመን ውድነት ወርቅ 50 ሺህ 60 ሺህ ከዛም በላይ ሲደርስ የመኪና ውድነት የትራንስፖርት ምናምን ያለውን ነገር ኮንዲሽን ካማከል በቃ ስለዚህ ሰውዬ አናገባም ብር የለም በቃ ምንም እና ለማግባት የሚሆን የለም ነገር ስለሌለ በቃ ምንድነው የሚያስፈልገው ነገር እንጀራ መጋገር መልመድ፣ ምግብ ማብሰል መልመድ። ከዛ ውጭ ምንም አያስፈልግም። በቃ አለቀ። ምናልባት ሚስት ማግባት ከእንጀራ ከማብሰል ውጭ ሌላ የሚያስፈልግ ነገር አለ ካላችሁ ኮሜንት ጋር አስቀምጡልና እናነባዋለን። ኮሜንታችሁን ጀምር። ስለዚህ ማሸነፍ እኔ ነኝ። ተመስግነህ ማርያምን አንተን ካላሸነፍኩ ሙቻታለሁ። እግዚአብሔር እሺ እኔ ካልከበ አራ ቶማስ ብለህ አዩ አሁን ራሱ ማለት ነው። ተመልከተው ያለህን ክፍተት እዛ ጋር እዚህ እነዚህ ትልኮ ነው። ይሄ አሁን እንጀራው እንዲተነፍስ ነው። እሺ ሙሉ ለሙሉ ድፍን ምናልባት እኔ ያላገባ ሚኪያስ የማግባት ፍላጎት ካለው ግን እንጀራ መጋገር ማትቺ ሴት ከሆነች ሊያገባ ይችላል አይደል? አራራ እንዴት እኔ ልሰቀኝ እንዴት ቀንጅነት ነው አምገባ አራ ውጣስ ተው ምንም ነው። ቆይ ለሁለ ያግዝህ። አራ ተው ችግር እሺ እኔ ምን ያግብ አሁን እስኪ ጠልቄያለሁ ዋ ጥለቀው እስኪ በል እስቲ አይ ማባለት ደረኛ ሴት አይደል መሰልሽ? አራ ሳባል ተሳችለኝ እንደው አራ መቅባቱ ላይ ነው እንጂ መቅባት ላይ አትችልም። እኔ ግን የማያውቀው እኮ በማዞሪያ ነው ሲጀም። አራ ማርያም ጆግ እኮ እስኪ ጠጋ አድርገሽ ሲጋግር ይሄንን ጠጋ አድርገህ አዳ መጣ አዳበልጉ አራ ተቆይ ባለ ተማንተ ደና ነው ዝም ብለው ክፍተት እና ሞልዋለሁ አታስናክሪ እንደገና ያ ታዲያ በዚህ አካሄድ ነው እንዲሁ ሊያለቅስ ነው ወይኔ እሱ ጭስ መስሎ ነው እንዴ? ኧረ እባክህ መቤት ነው ተው አልቅሳል አግዝህ ተው እንጂ ቆይ ድድፈነው እንዴት ነው? አረ እስቲ ዋታውን ምን አላት እቺ አረክላ አው ምን አላት እውነትሽና አይ ራስሽን በራስሽ ለፍርድ ቤተሰብ እያያችሁ ነው እንግዲህ እንጀራ መጋገሩን። አሁን ቀጣይ ደግሞ የኔ ተራ ነው እንኳጣው በኋላ እኔ ደግሞ ጋግር ያሳያችኋለሁ። የሚገርም እንጀራ ስለምጋግር ማለት ነው። በቃ እርግጠኛ ነኝ ደግሞ በዚህ ሁለቱን ባንድ ነው የሚጋግረው። አራዳ ሁለት ባንድ የሚሆን እኮ ሊጡ ሲወፍር ነው። ይሄ የተበረዘው ሊጥ በጣም ወፍራም ከሆነ ሲጋገር በጣም እንደዚህ መክለፍት በይ ወደ ዳቦ በይ በቃ ጨው ብቻ ነው የሚደረግበት እንጂ ሌላ በቃ ምንም የሚያስፈልግ ነገር ስለሌለ እና አሁን ቆይ አንተ እያልክ ያለህ ከአንተ የተሻለ እንጀራ ቀባለው ነው። በቃ አውጣውና ደሱን በተግባር ነው እኮ ማሳይ። አንተ እኮ ማለት ነው ማለት ጀምር ዝብላ አይነ ሁላ ምን የሚያዝ ብሎ እሱ በጣም ይቅርታ አሽረኝ እንደሱ አሽረኝ ችግር የለውም እንጂ አረ በጣም ጭሱ ይባላል በእውነት። እሺ ቆይ እየቆሰቆስ አይደል እሳቱ አይብዛ እንጂ እንዴት ያሳይ ነገር ረመዳን ያለ ማውጣት አንተ መንካት የለብም ሲጀ እኔን ማውጣት እንጀራ ና እሺ ያንተው ኋላ ስለማነካል እሺ አውጣ አራ ወይ እንጀራ የሚቀባሲ ደነኛውን ጤፍ ዝም ብሎ መሀሉን ሁላ ክፍት አድርጎ አባተ እና ቆይ ያንተው ድፍን ሲሆን እናየዋለን እንኳን አሳያለሁ። ፎሽሽ አድርጌ ነው የምጋግረው። እሱ ደግሞ ወደ እኔ ነው እንዲያውቀው ይመጣ ምን አሁን አንተ ስትወስድ መስሎሽ እስቲ እንዴው አይ ዋው አረ ነደድና አይ የናጓ እኔ ደግሞ ማለት ምን እንደማድረግ ታውቃለህ? በእንደዚህ በመላፊያ ምናምን አይደለም ማዋጣ በእጅ ብድግ አድርጌ ቁጭ ነው። ታው ቆርሰህ ታሪክ እንዳሰር አራ እንዴው ልክሰር ናንካ እንካ ክላው ወደዚህ እና እንሳ ቆይ እኔ ልከላለህ ነው። እንዴውም ሊጡልማ አንተ ነበር መጥለቅ የነበረብህ። እው ለቆሲቶ ሁሉም ማበለቻ የሳምንቱን ማለት ነው። እንጀራው ሊያመርልህ ያልክ ነው ትጋግረው እንደ ምናምን አረገው። ኦራ የለም ሴት ብትሆን አንተ በቃ ከስራ እሱና አደራ አዩት እንግዲህ ጉዱን አዩት ጀግንነቱን ኙኝ አራ
ይቺ የመጀመሪያው እንጀራ የለችም ገና ብላ ስትጀመር የሚቀባው ይኸው አያያዝ ራስ ያስጠላ። ኧረ ፍረዱ ጎበዝ። እግዚአብሔርን ቤተሰብ ሙያ ብሎ ማለት ነው። ኧረ ቤተሰብ ፍረዱ። ማርያምን አላነሰም። ይኸው እየደራረ ማርያምን አይደለም እየደራረ ይኸው ትንሽ ሊጥ ነው የቀባ ሲጀመር ምን አላበላሽውም ነበር። እንዴት ሙሉ ማለት ተራው ላይ እየጀመርከው እንደዚህ አይደለም። አይመዘገብ እና ይሁን እና ራስህ ነው አይመለከተኝ እና ራስህ ነው ይኩንኳ ያዘውንካ እኔ የቀባሁት ነው ያደረኩልህ። እዩት እንግዲህ ሁላውን ሊጥ አድርጎ እንግዲህ የሚቀባው እንጀራ እንጃ አራ ሞላው ተጆጉን አራቱ ምን አገባ ወፋይናማ በቃ እኔ በዚህ አልመዘገብም። እሺ ምን አገባ አትግን ችግር እና ይሁን በቃ መሸነፍ አትወድም ጊዜም አራ መሸነፍ ምን ስለሚደብር አይ እንደማ ንቃ እንጂ ጎጃሚ መሆኔን አዘንጋ አራ ጎጃሚ ነኝ ባይ አይደለም ጎጃሚ እያልክ እስቲ ልቀቀው ዝም ብለህ አራ አሁን በል አታብግኝ አራ የመጀመሪያው እንጀራ ተበላሽቶ ግሪ ፈልቶ ይኸው የመጀመሪያውን እንጀራ እና እኔው ያደለህን ተታመጣው አይደል አሁን አሳያለሁ። እሷን እንጀራ እኮ ስማ በቂ ሊጥ ምናምን ምን ምክንያት የለኝም። አሁን ካበላሽሁት በትክክል ተሸንፊያለሁ። ዋና እኮ ይኸውልህ ትቀበዋለህ እኮ ዝም እንዲህ ድንዝ አድርገው ሁለቱን እንጀራ ደራርበህ አልበስልም ብሎ ምናምን ታሪክ ሲሰራ እናያለን። አራ እንሽማ እንደው ጠጋ አድርገሽ እንድታሳጅኝ መቤቴን ቆይ ታሪክ ታልሰራው አንተ ነው እንደው በግኛለሁ እኮ አሁን ያብሽኪ አራ ከራራ እንደው ብላ ፈርሰው ነው ጨዋታው አራ ልትሸነፍ ሲሆን ንሳ እዚያ ላይ የምታኖር ልትሸነፍ ሲሆን ነው ላፈርሰው ነው ምናምን ቤተሰብ ሚዳኝን ካሜራማኗ ሴት ናት ሰላት ትዳኝ እና ይሁን ሙሉን እንጀራ ቀበውና ኋላ እንደኛል ችግር የለም አራራራራራ አይው አልበሰለም ገንፎው ነው እንትን ነው አይደለም ስለወፈረ ነው የጠበሰ ምን ሳው ነው መሳቢያ ይሆናል አሁን እኮ እኔ ኋላ በመሳቢያው ጠው ማርያም ተውስኛል እና በመሳቢያ ማታወጣው በመሳቢያው አጉል ዝም ብለህ ላግዝህ እንጂ ወይ መከሪያ አይዞህ እንደዚህ ብለህ ነው የምታሸንፈው። አራ ታየ እኮ ጨዋታው ታየ። እስቲ በል ወይ ጉድ አይ ደቃቃው ዝም ብሎ ይለቅበታል። አስተያየት አልፈልግም እና በይ ዝም ብለህ ታየው በቃ ታየው ችግር የለም። እሱን ዋ በቂ አምጥን ትጥላለህ እዚህ አጠገብ ላይ ምጣዱ ጥግ ሆነ። ኧረ ከራራ እንዲሁ አሁን አንተ እንጀራ ቀባው ብለህ ደግሞ ለሰውታወራ ነው እንደሰው ሲጣበስ ተው። ቆይ እኔ ልታባልተኛ አምሮ ነው ገና ኧረ ጠጋ አድርገሽ አሳጁም ተመልከት። እንግዲህ አንድ ጆግ ሙሉ ነው ሁለት እንጀራ ነው የሚሆን ሰሳሲን አይዞህ ግን ምንም አይልም ልጅ ዋው መድኃኒዓለምን አሳያችሁ ቤተሰብ እንዲህ ነኝ ሽንፈትን ይያመን አራና ምንም ሲጀመር አላምንም ቀጣይ እኔ ስለሆንኩ ችግር የለም እኔ ስለምቀባ ቆይ ይሄን ማራሲ ነው ወጥቼ ዋና አንተን ተው ገጥብኛል አራ ትሽለኛለህ ሆነ አንተ ቆይ ችግር የለም እንዴ ማለት ነው ቆይማ የኔ ተራ ይድረስ ብቻ አራ አባልተኛ ላይ ደና አድርገህ እዚህ ላይ አራ ግጥ ማለት ማመልከኛ ነበር እንት ስላልተባለት አራ አባልቶኛ ይኸው እንግዲህ እንጀራ እኔ ላይ መቅባት ነው የቀረ ሰላማ በግኛለሁ አንተ ሲጀመር ይሽራሱ ማርያም እንደ ቦርድ አራ ሳትነከኝ ማርያም እስቲ ደግሞ ሞክሩ ቆቋል ያ በላንቶ ያ በፊት ቀልድ የለም አዎ ቀልድ በኋላ ነው ቀልድ ያለ በኋላ ይሻላል በኋላ አይበስልም አንተ ራስህ መፍትሄ መስልኝ ልቆስቁስል ደግሞ ሌላ እንጂ ቋስቁሽበት አንድ ጅበት ካልጋ መጋግር ሚሊዮን አይኒ ጋሙኛል ማግባት ይሻላል መስል ዝም ብሎ ምን ሁለት እዚህ ቅድማ አላገባም አሁን እንትን አረ መድኃኒዓለም ናሩ ዋ ድንኛ ቦታ ላይ እንኳን አታስቀምጡ አጭም ላይ ሆነ እንጂ ወይኔና አንተ ዋ
ምን አይነት እጅ ነው ያለ አንተ? ክላኔ ለውጣል። ኧረ ወይኔ ደግሞ እንሳልዋር አዩት ጎበዝ። መሳቢያው ላይ ስታው እንጀራው እንደተቀመጠ ኧረ ሙያስ ከአሜሪካ ነው ያለው። ሲያገኝ እንደ አሜሪካ ሲያጣ ባዶ ጀሪካ ይሉታል። ይሄ ነው። ኧረ እባክህ ሄዴ አይዞህ ተናወጣጡም ማውቀህበታል። ኧረ ገሮ ክላልኛው ተሉ ክላልኛው እንሳ ዙሮ ነኝ እኮ አሸናፊው እኔ ነኝ። አሁን ይታየል። አንተ ነህ ያሸነፈው። እንዴት አላልኩ አርፋ አትቀመጥም? እሺ እኔ ነኝ አሸነፍኩ። አምነህ ተቀበዝ ብለህ ሽንፈት ግን አልቀበልም። ይሄ ወራራረክ መልኬን ሁሉ ቀይ አርጎታ ይላል። አንተ እኔ ሽንፈት አልወድም ማለት መዳን ያለ ማውጣ እስኪ ለሴቶችን በዛው ያሰባችሁና አይደለም ሴቶች ምናምን የሚባል ነገር አሁን ይሄ የምድጃ ስለሆነ ነው እንጂ የኤሌክትሪክ ሲሆን ሴቶች ምናምን ቁጭ ብላችሁ አይደል እንደምትጋግሩ? ኤሌክትሪኩም እኮ ያው እኮ ነው። አይመለከትሽም አንቺ ዝም ብለሽ ጋግር። ኤሌክትሪኩ ምን ይሆናል? ጋግርማ ሙቀቱ እጅ መጠበስ አለ። ኧረ ሳይነካሽ ይሄ እስቲ በል መንደዱ ብቻ ነው የሚቀር። በል እስቲ ክላንጀተስ ወይ ማላስተውሎ ሊጡ አታሰርዘው እየጻፈ ነው። አሮ ዋ ሙሉ እንጂ ምንድነው የምታቆጠረጠር እንደ ሰካራም ልናገረው ነበር። ይኸውልህ ትንሽዬ ክፍተት ታልተውክ ማለት ነው። ላግዘው እንጂ ጎበዝ። እኔ ይሄንን ምልክቱ ማርያም ነው ይሄ ምልክቱ እኔ ነኝ ማቸነፍ እኔ ነኝ ያሸንፊያለሁ ምልክት ምናምን አሁን እንደው እኔ ልንገራችሁ አንተ ጋግረህ ስለማታውቅ እንደ መጀመሪያነትህ ያውቃል ያውቃል እንዲያ ስለሚልሽ ነው። ማርያምን አልጋግርም። የት ነው የምጋግር? የት ነው የምጋግር? እንዴት አጋግረሃል እንጂ መቼ አንድ ቀን ነው እዚህ ምናምን ጋግሬያለሁ። እዚህ አንድ ቀን ሙሉ በሙሉ አይደለም አንዷን እንጀራ እቤት ስጋግረህ አንድ እንጀራ እዛ እያለን የት እያለን ደሞና እዚያ እያለን ነው ማለት የምትል እኔ እናቴ እንጀራ ነው ስበላይ ነበር እንጂ አንተ ጋግራችሁ ነው ሰጥኝ ነው እናትህ እንዴት? ስለዚህ በዚህ ምድሩ በዚህ ቤተሰብ ያሸነፍኩኝ እኔ ነኝ። ያዘው እሺ እጄን ያዘው ያዘው ለምን ነው በዚህኛው እጄ ያዘው እጄ ዝም ብለህ እዚህ ላይ ክንዴን ያዘኝ ልትነጥቀኝ ምናምን ይኸው ማርያምን አይደል ያዘው በቃ የሳሽን አሸንፍ ያለው ልለው ያዝ እንጂ ከላ አሸንፍ ያዘኝ እኔን ያዘኝ ተቸነና ተቸንፏል። ቤተሰብ እንግዲህ አሸንፊያለሁ በባዶ አሸንፊያለሁ። የነበረን ቆይታ ይህን ይመስል ነበር። ያው እንጀራ መጋገሩን በአንደኝነት እኔ አሸንፊያለሁ። ቻውን ወዳቸዋል። ይልቅ ንገራቸው ማዝም ብለህ ቻው ምናምን በላቸው የምትል ከሆነ ከዛ ውጭ አልተሸነፍኩም ሁላችሁ በቃ ደስ ይበለው። ተሸንፊያለሁ በቃ አሸሽጌ ለመምጣት እሞክራለሁ። በሌላ ቀን እሱን ለማሸነፍ እንግዲህ ትልቅ የሆነ እንትን አዘጋጅቼ ኤግዚቢሽን እንጀራ ነው እንጂ ቆማ አዘጋጅቼ ሁለት እንጀራ በቀን እየበላሁ ስልጠና ወስዳለሁ። ከዛ በኋላ በቃ አለቀ። በቃ ቤተሰብ እንግዲህ ይሄ ነበረ። በመሸነፍ የቀር ብሎኛል። ቻው። እናመሰግናለን።